ያየነው ራእይ ካልሆነ አሁን ያየን ያለነው ነገር ጊዜያዊ ምክንያቱም ይሄ ያልፍና ነገሮች እየተቀያየሩ ወደ ራእያችን እየተገጣጠሙ ይመጣሉ ሁሉ ጊዜ ቪዥን ከሰው ልጅ የሚሻገር ነገር ነው አንድ ሰው ትልቅ ቤትና ትልቅ መኪናና ባንክ ቤት ውስጥ በቢሊየን የሚቆጠር ብር ነው ይፈልጋል ያ ቪዥን ነው ካለ it's not true vision it is ambition it's personal ambition ራእይ ሁሉ ጊዜ ለሰዎች የሚሻገር ፈጣሪ ትልቁ ስጦታ የኛን የራእይ የማየት በምናብ የማየት ስጦታ ነውና ያንን ስጦታውን ሰው ልጅ መጠቀምና ያን ያየውን ራእይ ደግሞ ለማሳካት ደግሞ ማንኛውንም መስዋዕትነት ከፍሎ መሄድ አለበት ሰላም ጤና ይስጥልን ውድ የጎልዳ ፖድካስት ቤተሰቦቻችን ዘወትር በየሳምንቱ እየተዘጋጀ በዚህ ሰዓት የሚቀርብላችሁ ስለ ሊደርሺፕ የሚያወራው ፖድካስታችን ነው እንግዲህ ባለፉት ምዕራፎቻችን መሪነት ምንድነው ሊደርሺፕ ምንድነው እነማን ናቸው ሊደር የሚሆኑት ሚለውን በሰፊ ዘርዘር አድርገን አይተናል ቢኒ እንኳን ደህና መጣ Thank you ማሂ እንኳን ደህና ቆየሽ ዛሬ ደግሞ ያው ባለፈው እንዳየነው መሪነት ሲባል በዋነኝነት የሚያያዘው ስለ ቪዥን ነው ወይም ደግሞ ራእይ ነው ስለዚህ ዛሬ ደግሞ ተንተን አድርገን ራእይ ምንድነው እነማን ናቸው ራእይ ያላቸው ራእያችንን እንዴት እናገኝ የሚሉትን ነገሮች ምናወራ ይሆናል ሳምንት እንዴት ነበር ቢኒ ቆንጆ ነበር በጣም አሪፍ ነበር ማሂ ይሄ የሊደርሺፕ ላይ ፎከስ ያደረገው ትኩረት አድርጎ የሚሰራው ዩቲዩባችን ነው እንደዚሁም ፖድካስታችንም በዩቲዩብ በሊደርሺፕ ላይ የተለያየ መንገድ እየሰራ እንገኛለን እንግዶችን ወደ ቪዲዮ እየጋበዝን ደግሞ በደንብ ተሞክሯቸውን ከህይወታቸው ተሞክሮ ደግሞ ሰዎች ጋር ያዋዛን የምንሄድበትና ብዙ ታላላቅ መሪዎችን ተጽዕኖ ፈጣሪዎችን የምናወጣበት ፖድካስት ፕሮግራማችን ነው የዛሬው እንግዲህ ልንወያይበት የተዘጋጀነው ርዕስ መግባት እንችላለን ያ ዛሬ በዋነኝነት እንግዲህ ቀደም ብዬ እንደተናገርኩት ስለ ራእይ ነው የምናወራው ስለዚህ ራእይ ስንል ከቃሉን ጀምርና ራእይ ምንድነው ቪዥን ምንድነው እስቲ እሱን ከሊደርሺፕ ጋር አያይዘህ ዴፊኒሽን እንገር እንግዲህ ሊደርሺፕን ካወራን አንዱና ቁልፉ ነገር ራእይ ማውራት አለብን በቃ ሊደሮችን ሊደር ያረጋቸው ነገር ራእይ ነው የሆነ ነገር ያያሉ I have a dream እንዳለው ማርቲን ሉተር ኪንግ ጁኒየር የሆነ የሚያዩት ነገር አለ ማርቲን ሉተር ኪንግ ይሄንን በተናገረበት ሰዓት ጥቁሮች በከፍተኛ ጫና ውስጥና ባርነት ውስጥ የነበሩበት ሰዓት ነው ግን እሱ ይሄንን ሪያሊቲ አይደለም ያየ ነበረው ከዛ አሻግሮ አያለው ይላል I have a dream I have a vision አንድ ቀን ልጆቼ በቆዳ ቀለማቸው ሳይሆን በማንነታቸው የሚዳኙበትና ቦታ የሚያገኙበትን አሜሪካን አያለው አለ እሱ ያየው ነገር ዛሬውን ስለዚህ ብዙ ጊዜ መሪዎች ወይም ደግሞ ተጽዕኖ ፈጣሪ ሰዎች እነሱ ጄነሬሽን ላይ እንኳን ያ ነገር ባይከሰት አሻግረው የሚቀጥለው ትውልድ ላይ ምን ሊከሰት እንደሚችል ያያሉ ይናገራሉ ይሄዳሉ ስለዚህ ራእይ እንግዲህ ቪዥን እይታ ከሚለው ቃል ጋር ይመሳሰላል በቃ ማየት ወይም ደግሞ እይታ የሚል መመልከት የሚል ትርጉም ይኖረዋል ስንመለከት ግን በስጋው አይናችን ሳይሆን በአይነ ልቦናችን የምናየው ማለት ነው በልቦናችን በአይነ ልቦናችን ሩቅ አሻግረን የምናየው ነገር ራእይ እንለዋለን የሰው ልጅ ፈጣሪ ሲሰጠው ትልቁ ስጦታ በነገራችን ላይ ማህዬ አይናችን የስጋው አይናችን አይደለም ከኛ በላይ እንስሳቶች እንደሚያዩት ታውቂያለሽ ውሾች በጨለማ ውስጥ ድመቶች አርቀት በጣም በጨለማ ነገር ውስጥ ያያሉ ያሸታሉ ይሄ ስሜት ዋሶቻችን አይናችን አፍንጫችን አይደለም የፈጣሪ ትልቁ ስጦታ የኛን የራእይ የማየት በምናብ የማየት ስጦታ ነውና ያንን ስጦታውን ሰው ልጅ መጠቀምና ያን ያየውን ራእይ ደግሞ ለማሳካት ደግሞ ማንኛውንም መስዋዕትነት ከፍሎ መሄድ አለበት ያ ሲያደርግ ነው አንድ ሰው ምን የሚሆነው ራእይ ወይም ተጽዕኖ ፈጣሪ የሚሆነው ማለት ነው ስለዚህ ራእይ is the future destination ለዋለን የነገ መዳረሻችን የነገ የምንደርስበት ነገር or it's also called the purpose in picture የኛ ተልእኮ በምስል ስናየው ለምሳሌ አንድ ሰው ከመኪና ያሽከረከረ ከሆነ ያ ተልእኮ በቃ መኪና ያሽከረከረ እየሄደ ነው ነገር ግን መኪናውን ያሽከረከረ እዚህ አዲስ አበባ እኛ ያለንበት እዚህ CMC ጉድ ሾላ አካባቢ ካለ መድረስ የሚፈልገው ግን አዳማ ከሆነ በዚህ በቱሪዝም በኩል አድርጎ በፈጣን መንገድ አዳማ መድረስ ከሆነ አዳማ መድረሱን ወይም ደግሞ አዳማ ሲደርስ የሚያገኘውን ሰውና የሚያሳልፈውን ጊዜ ያየ ከሄደ ያ ፊቸር ዴስቲኔሽኑን ምናብ ወይም ራእይ ልንለው እንችላለን ማለት ነው ስለዚህ መሪዎች ለየት የሚያረጋቸው ነገር ከብዙሃኑ ምንድነው ራእይ ያላቸው ሰዎች ናቸው አይተሽ ከሆነ አንዳንድ ጊዜ ብዙ ጊዜ ሰዎች ወይ ማህበረሰብ አሁን ባለው ነገር ምን ያረጋል ይጨነቃል ተስፋ ይቆርጣል በቃ ሁሉ ጊዜ እንደዚህ ነው ሲሉ መሪዎች ይነሳል
ያን ነገር ለመቀየር ይነሳሉ ለመቀየር ብቻ አይደለም ያን ነገር ለማሻሻል ይነሳሉ በነገራችን ላይ መሪነት ያሻሽላል ነገሮችን ይቀይራል ዓለም ላይ የተሰራ ማንኛውም ነገር የተሻሻለ ማንኛውም ነገር የሊደርሺፕ ሮል ኖሮት ነው የተሰራው ለምሳሌ አሁን በጣም በዘመናዊ መንገድ የምንጠቀምበት ስልካችን የቪዥነሪ የነበረው አንድ የቪዥነሪ ሰው የስቲቭ ጆብስ የምናብ ውጤት ነው የራእይ ውጤት ነው እና ስቲቭ ጆብስ ኮምፒውተር እየሰራ በወርክሾፕ ውስጥ በተሰቦቹ ጋራጅ ውስጥ ሆኖ እያለ ምን አለ የቴክኖሎጂ ውጤቶች በዛን ጊዜ የነበሩትን ስልክን ቴሌቪዥንን ኮምፒውተርን ሁሉን በአንድ ላይ የሚይዝ እና በሰው ልጅ መዳፍ ላይ የሚገባ ዲቫይስ ፈጥሬ ዓለምን ኮኔክት አደርጋለሁ አንድ አደርጋለሁ ብሎ ሲያይ ያን ጊዜ አልነበረም አየሽ እንዴት ነገሮች እንደሚያሻሽሉ የሌለን ነገር ነው የሚያዩት የሌለውን ነገር ያያሉ ያን ያዩትን ነገር ደግሞ አምነውት ለማሳካት ምን ያደርጋሉ ጉዞ ይጓዛሉ ያ ሂደት በጣም አድካሚ ነው በጣም ብዙ ውጣ ውረድ ይኖረዋል ኔልሰን ማንዴላን ብናይ ኔልሰን ማንዴላ በጥቁር ህዝቦች በደቡብ አፍሪካ ውስጥ በጭቆና ውስጥ ያሉ በአፓርታይድ ስርዓት ውስጥ እሱ ያየው ግን ጥቁር ህዝቦች ደቡብ አፍሪካ ላይ ራሳቸውን በራሳቸው ሲያስተዳድሩ ነበር ያየውና ጥቁሮች አገራቸው ራሳቸውን ማስተዳደር ይችላሉ ብሎ ሲነሳ የገጠመው ነገር አልጋ ባልጋ አልነበረም 27 አመት እስር ቤት ውስጥ ያስገባው ነገር ግን ያንን ሁሉ ጊዜ እስር ቤት ውስጥ ቢማቀቅ እንኳን ወዳየውና ወደ ቆመለት ዓላማ መምጣት ይችላል የመጀመሪያው የደቡብ አፍሪካ ጥቁር ፕሬዝዳንት በመሆን መርቷል ደቡብ አፍሪካን so that ያየው ነገር ሆኗል ማለት ነው ስለዚህ ስለ ቪዥን ስናወራ በጣም ቁልፍ ነገር ነው በነገራችን ላይ አሜሪካኖች ንስር አሞራን ምልክታቸው ያደርጋሉ ብዙ ጊዜ የሰክሰሳቸው ምልክት የሆነ አይነት ነገር ሲያስቡ የንስር አሞራን ንስሮች ለየት የሚያረጋቸው ተፈጥሯቸው ከሌሎች እንስሳቶች ለየት የሚያረጋቸው በጣም ቪዥን አላቸው ይባላል ቪዥነሪ ናቸው ደግሞ መመልከት አረቀው መመልከት ይችላሉ from long distance ቁልቁልታች የሚፈልጉትን ነገር ያዩት ነገር ላይ ፎከስ ማድረግ ይችላሉ ፎከስ አድርጎም ደግሞ በአንድ ጊዜ ተተኩሰው ያንን ነገር የመያዝና at the same time ደግሞ የሚይዙት ነገር የነሱን ክብደት 50 እጥፍ በላይ የሚሆኑ ነገሮችን ሁሉ ማንሳት ይችላል ስለዚህ የንስር አይነት ትኩረትና ቅልጥፍና እይታ ያስፈልጋል አንድ መሪ ማለት ይችላል ባጭሩ ያ በጣም ትክክለኛ ነገር ነው ያወራው ያላየነውን ነገር መያዝ አንችልም ብዙ ጊዜ ሪሰርች ስለሞድ ሳሊዎች መጀመሪያ ውስጣቸው ያዩት ነገር ነው ወረቀት ላይ የሚያስፈልጉት ወይም ግራፊክስ ዲዛይነሮች ውስጣቸው አይተው ነው ወደ ኢሜጅ የሚቀርጹትና ወደ ላየነው ነገር መሄድ አንችልም በተጨማሪም ደግሞ I don't know ማለት እንደሆነ እንደዛ እንዳለ ግን ምትሞቱለት ዓላማ እስከሌላችሁ ድረስ በህይወታችሁ እየኖራችሁ አይደለም ይባላል በጣም ትክክለኛ ኔልሰን ማንዴላ ነው ይሄን ያለውና if you don't have a vision that you are ready to die for you are not fit to live ይላል የምትሞቱለት ዓላማ ወይም ራዕይ እስከሌለ ድረስ ለመኖር ብቁ አይደለም ይላል ምክንያቱም ኔልሰን ማንዴላ ሊሞትለት ሊታሰርለት ዋጋ ሊከፍልለት የወደደው ምን ነበረው ራዕይ ነበረው ዓላማ ነበረው እና በጣም የሚገርመኝ ነገር በሊደሮች ወይም ደግሞ መሪዎች ራዕይ ብቻ አይደለም ያላቸው ራዕያቸውን ወደ መሬት ለማውረድ ፓሽኑ ነበራቸው የሚገርምሽ አንዳንዴ ቪዥን without passion meaningless ፓሽን ስንል ያንን ቪዥን ወደ ምድር ለማውራት ያለን ተነሳሽነት ማለት ነው ያለን ቆራጥነት አንዳንዴ በቀላል ነገር ሰዎች ቪዥናቸውን ሲተው መለከታሉ በቀላል ነገር ማለት በነቀፌታ በስድብ በሆነ ነገር ሰዎች ማህበረሰብ የሆነ ነገር ሲላቸው ሲታሙ ተተውት ግፍ አድርገው የሚሄዱ ሰዎችን መለከታለሁ በእኛም ሀገር ላይ በጣም አደንቃቸው አሰልጣኝ የነበሩ በጣም ተጽዕኖ ፈጣሪ የነበሩ አንዳንድ ኮንፍሊክቶች ወይም ደግሞ ተቃውሞች ሲገጥማቸው ስራቸውን አቁመው ያሉ አሉ እና true visionary leaders ለተነሱለት ዓላማና ራዕይ ማንኛውንም ዋጋ ለመክፈል they are ready በጣም ልክ ነው ህይወት ራሱ ጣም ይኖራታል እንደዚህ ምትሞትለት ነገር ሲኖር ቴስት ይኖራታል ህይወት ራሱ ግን አሁን የብዙዎች ጥያቄ በየማሰበው ይሄንን ምን ሞትለትን ምን ሮርለትን ዓላማ ከየት እናገኘው እንዴት እናገኘው በምን አይነት መንገድ እናገኘው እሱ ይመስለኛል የሰው ልጅ ሁሉ የተፈጠረበት ዓላማ አለ ፈጣሪ ከፈጠራቸው ነገሮች ዓላማ የሌለው ነገር እንደሌለ ታውቂያለሽ ሪሰንትሊ ዲስከቨር ያደረኩት ነገር አበቦች እንኳን የተለያየ ከለር ሲኖራቸው
ለውበት ብቻ አይደለም ከውበት ባሻገር አንድ የሆነ የተወሰኑ ስፔሲፊክ ኢንሴክቶች የተወሰነ ስፔሲፊክ የሆኑ ከለሮችን ብቻ ማየት የሚችላሉ ስለዚህ እነዛ ከለሮች የሆነ ስፔሲፊክ የሆነውን ኢንሴክት አትራክት ለማድረግ ተብለው ፐርፐዝ ላይ ተሰጡ ናቸው እያንዳንዱ የሰውነታችን ክፍሎች ላይ ያሉት ነገሮች ፈጣሪ የሰራቸው ነገሮች የራሳቸው ፐርፐዝ አላቸው ስለዚህ የሰው ልጅ በምንም የትም ቦታ ይወለድ በምንም አጋጣሚ ይወለድ ምናልባት ቤተሰቦቹም ሳያስቡ ተማሪ ያሉ whatever ሊወልዱት ይችላሉ ግን በፈጣሪ ዘንድ ግን አላማ የነበረው ያ ሰው እንዲመጣ እግዚአብሔር ወይም ደግሞ ፈጣሪ አስቀድሞ ያቀደው ጉዳይ እንደሆነ ሁላችንም ማወቃለን ስለዚህ ሁላችንም በምክንያት በአላማ ተፈጥረናል ለዚህ ምድር የምናበረክተው ነገር አለ ብሎ ማመን ይፈልጋል አንደኛው ሌላ ሁለተኛ ሁላችንም የተለየ ስጦታ እንዳለን ማመን በጣም የሚገርመኝ የፈጣሪ ስራ ልክ አንድ ፋብሪካ ውስጥ እንዳለ የመኪና ፋብሪካ ብንመለከት የመኪና ፋብሪካዎች ጎማ ብቻ ያመርቱ ጎማ አለ መሪ አለ የውስጥ የወንበር አለ ጠረጴዛ አለ ስክሪኖች አሉ ብረቶች ሞተር ባትሪ ኬብሎች በጣም ብዙ ስፔር ፓርቶች አሉ እነዛ ሁሉ part of the vehicle or the car has their specific function and purpose አላቸው እነዛ ሁሉ ፋንክሽኖች እና ፐርፐዞች ኢንተግሬትድ ሲሆኑ ነው ያ መኪና ምን የሚያደርገው ፋንክሽናል መሆን የሚችለው ስለዚህ የሰው ልጅ የትኛው ቦታ ላይ ነው ሊሞላ የተፈጠርኩት የትኛውን ክፍተት ለሞላ የተፈጠርኩት ብሎ ማሰብ አለበት እና በጣም የሚገርመኝ ነገር መሪዎች አሁን ብዙ ጊዜ እናገራሉ we all are born to be leaders ሁላችንም መሪ ለመሆን ተፈጥረናል የሆኑ ሰዎች ስልጣን ያላቸው ሀብት ያላቸው ሰዎች ብቻ አይደሉም መሪዎች የተፈጠሩት each and every one of us are born to be leaders ይህን ስናገር ነው እንዴት ሆኖ ምናምን ሁሉም ሰው መሪ ኮነ ታዲያ ማን ነው ተመሪ ምናምን ብሎ ይጠይቃሉ ሰዎች ፈጣሪ ሁላችንንም እንድንመራበት በሆነ መንገድ ፈጥሮናል our leadership is joint leadership ነው አንዳችን ለአንዳችን ተመሪነን አንዳችን እንመራለን ለምሳሌ ሲያመን ዶክተር ጋር እንሄዳለን ዶክተር እኛን ያክመናል የሱ ሊደርሺፕ ህክምና ነው ስጦታው ያ ነው እኛ መካኒክ ስንፈልግ መኪናችን ሲበላሽ መካኒክ ጋር እንሄዳለን መካኒክ ስጦታው መኪናችንን ምን ማድረግ ነው መጠገን መስራት ማሻሻል ነው ስለዚህ እሱ በዛ ነገር ሊድ ያደርጋል እኛ ደግሞ ምን ሰራው ለምሳሌ ጎልደኖች ስልጣና ተቋም ነው ያለን በማሰልጠን we are gifted ያ our is leadership area ነው ስለዚህ ልጆቻቸው ደግሞ የነዛ የጋራጅ ሰራተኞችም ሊሆን ይችላል ዶክተሩ ደግሞ እኛ ጋር መጥተው ይሰለጥናሉ ስራ ያገኛሉ የሆነ ነገር እንጠቅማለን ስለዚህ ሁሉም ሰው ጆይንት የሆነ ሊደርሺፕ እንዳለ መታወቅ አለበት ስለዚህ ስፔሲፊካሊ ሊደርሺፕ የኔ ምንድነው ብሎ ለማወቅ አንድ ሰው መጀመሪያ በምክንያት እንደተፈጠረ ማወቅ ሁለተኛ ሁሉም ሰው የራስ ስጦታ እንዳለው መረዳትና የኔ ስጦታ ምንድነው ብሎ ራስን መጠየቅ ያስፈልጋል ምንድነው የኔ ጊፍት ምንድነው በጣም የምወደው ነገር ጃፓኖች በጣም የሚወዱት አንድ አባባል አለ ባለፈው ስናነበው የነበረው ኢኪጋይ አራት ነገሮች ሲገናኙ ነው ማለት ነው በጣም መስራት የምንወደው ነገር በጣም በቀላሉ እኛ የምናደርገው ነገር ማህበረሰቡ ውስጥ ሰዎች ጋር በጣም ተፈላጊ የሆነ ነገርና ገንዘብ የሚያመጣ ነገር እነዚህን አራት ነገሮች የሚያሟላውን ነገር ወስደን እዛ ነገር ላይ የኛን አላማና ፐርፐዝ መሳል ማስቀመጥ እንችላለን ስለዚህ ይሄ ፍለጋው በጣም ከባድ ኮምፕሊኬትድ ነገር አይደለም ምንድነው እኔ ሰሳራ መወደው ማይደክመኝ እኔ ለምሳሌ ማሰልጠን በጣም ወዳለው እንዲህ አይነት ፖድካስቶችን ማዘጋጀት በጣም ነው መወደው ብቻ አይደለም በጣም ለኔ ቀላል ነው ዛሬ ጧት ስልጣና ሰጥቻለሁ ድርጅቴ ላይ ዛሬ ከሰዓት እዚህ ፖድካስት እየሰራው ነው ከዚህ በኋላ ስልጣና ቢኖር whatever መስራት ይችላል ስለዚህ I can do it easily ረጅም ፕሪፓሬሽን አልፈልግም በቀላሉ መሰራው ነገር ነው ማህበረሰቡ በጣም የሚፈልገው ነገር ነው because ኢትዮጵያ ወጣት ህዝብ በጣም ያለበት ነው ሰው መማር መሰልጠን ስኪሉን ማሳደግ ስራ እድል ማግኘት ይፈልጋል ስለዚህ ዲማንደብል ነው at the same time ደግሞ it generates profit አሁን ካምፓኒያችን ከስልጣና ከማማከር ስራዎች ነው ገንዘብ የሚያገኝ ስለዚህ this is our ikigai this is my purpose this is my dream this is my vision so ምንድነው ማለት ነው ፐርፐዛችንን ካገኘን በኋላ የት ድረስ ነው በዚህ ፐርፐዝ በዚህ ስራ ውስጥ መሄድ የምንፈልገው የሚለውን the future destination መሳል አለብን እኔ በስልጣና ስራ ውስጥ ዓለም አቀፍ አሰልጣኝ ዓለም አቀፍ በተለይ leadershipን more ከማይንድሴት ጋር ሚክስ አድርጎ የሚያሰለጥን አሰልጣኝ መሆን is my vision because ስልጣና የኔ ፐርፐዝ ነው ግን በስልጣና የት ድረስ ሊሄድ ይችላል የትኛው ላይ ጎልቼ ልወጣ እችላለሁ በየሳይ ደግሞ በሊደርሺፕ ላይ ኢንተርናሽናል የሆነው መድረክ ላይ ዓለም ላይ በአውሮፓ በአሜሪካ all over Africa ስልጣናዎችን ሰጥ መለከታለሁ that's my vision ማለት አሁን ያረኩት አይደለም ግን this is what I'm going to do maybe after next year or ከሆነ ጊዜ በኋላ ይሄ ነገር ይሆናል ስለዚህ ሰዎች በዚህ መንገድ የራሳቸውን ጎላቸውን
ቪዥናቸውን ፐርፐዛቸውን አግኝተው ወደዛ መጓዝ መሄድ ይችላሉ ማለት ነው። በጣም አሪፍ። ስለዚህ ቪዥናቸውን አግኝተው ነገር ግን ሌላ ቦታ ላይ ያሉ ሰዎች ሊኖሩ ይችላሉ። ፎር ኤግዛምፕል አንድ ሰው ባንክ እየሰራ ኦር የሆነ ቦታ ተቀጥሮ እየሰራ ቪዥኑ ግን ዘፋኝ መሆን ሊሆን ይችላል። እነሱ ሰዎች ኦር ደግሞ ቪዥናቸውንም አግኝተውት ሌሎች ዲስትራክት የሚያደርጓቸው ቪዥኖች ተጨማምረው የሚመጡባቸው ሰዎች አሉ። ለምሳሌ አሁን አንተ ስልጣና ነው ጊፍቴ ብለህናል። ጆርናሊንግ ላይ ጎበዝ ነህ፣ እኔም እንደማውቀው ማለት ነው። ጋዜጠኝነት ላይ ሌሎች የሚዲያ ስራዎች ላይ ጎበዝ ነህ። እነዚህ ነገሮች ዲስትራክት ሊያደርጉ ይችላሉ፣ ሌሎች ሰዎችንም ዲስትራክት ሊያደርጉ ይችላሉ። ሰው ለእነዚህ ሰዎች ምን ማለት ትፈልጋለህ? የሰው ልጅ ከአንድ በላይ ጊፍቶች ይኖታል። ማይ አንድ ወይ ሁለት ሶስት አራት ጊፍቶች ይኖታል። ግን አንድ ሰው ፎከስ አድርጎ መርጦ አንዱን ጊፍቱ ላይ በደንብ ሞር ሪፋይን ማድረግ አለበት፣ ማሻሻል አለበት ብዬ አምናለሁ። በተረፈ ግን የተሰጣቸው ስጦታ ላይ አሁን ትኩረት አድርጌ እየሰራው አይደለም፣ ለገንዘብ የሆነ ቦታ ላይ እየሰራው ነው ለሚሉ ሰዎች አንደኛ መመክራቸው ነገር ምንድነው? እየሰሩ ያሉት ስራ ላይ ገንዘብ እያገኙበት ከሆነ በትርፍ ጊዜያቸው በተጨማሪ ጊዜያቸው በጣም የሚወዱት ነገር ላይ ጊዜያቸውን ኢንቨስት ማድረግ for the time being ያስፈልጋል። because የሰው ልጅ ማክሲመም ሊሰራ የሚችለው በኢትዮጵያም ሆነ በዓለም አቀፍ የሰራተኛና ሰሪ አዋጅ 8 ሰዓት ነው በቀን። የሰው ልጅ ደግሞ በቀን 24 ሰዓት አለው። 8 ሰዓት ቢተኛበት እንኳን ቀሪ 8 ሰዓት አለው። ከስራ ከወጣ በኋላ እስኪተኛ ድረስ ጠዋት ደግሞ ስራ እስኪገባ ድረስ የተወሰኑ ክፍተቶች አሉ። እነዛን ጊዜያቶችን ኤክሰርሳይዝ እያደረገና ዊኬንዱን እየተጠቀመ ያንን ቪዥኑን ወይም ደግሞ ያንን ፐርፐዙ ምን ማድረግ አለበት? ሪፋይን ማድረግ አለበት። ሪፋይን ያደረገውን ፐርፐዝ ደግሞ ለሰዎች በነፃም ቢሆን እየሰጠ አገልግሎት እየሰጠ ምን ማድረግ አለበት? ሞር ሻርፕን ማድረግ አለበት፣ መሞረድ ማሻሻል አለበት። ስለዚህ ይሄ በጎን እየሰራ ያለው ስራ ገንዘብ ጀነሬት ማድረግ ጀምሮ አሁን ተቀጥሮ 8 ሰዓት ሰራበት የነበረውን ያህል ገንዘብ ማግኘት ሲጀምር ሙሉ ለሙሉ ወደዛ ሺፍት ማድረግ ይችላል። ይሄ አንደኛው መንገድ ነው። ምክንያቱም አሁን ባለው ኑሮ ውድነትና አሁን ባለው የአኗኗር ዘይቤ ሰዎችን ኢሚዲየትሊ ስራችሁን ድሮፕ አድርጋችሁ ወደ ምትወዱት ወደ ህልማችሁ ወደ ፓሽናችሁ ወደ ኢኪጋያችሁ ኑ ብንላቸው ሜቢ የሚፈጥርባቸው የማህበራዊ ቀውስ ኢኮኖሚያዊ ቀውስ ሊኖር ይችላል። ስለዚህ ባላቸው ተጨማሪ ጊዜ ያንን ስጦታቸውን እያዳበሩት ልክ ቅድም እንዳልነው ኢኪጋይ ማድረግ ወደ ገንዘብ በሚቀየር ደረጃ ምን ማድረግ አለባቸው ማለት ነው? ሪፋይን ማድረግ። ከዛ ኢሚዲየትሊ እንደጨረሱ ገንዘብ ክፈሉን ሰዎች ብለው ከመውጣታቸው በፊት ግን ለሰዎች ያን ስልጠና ፎር ፍሪ ወይም ደግሞ ያን ሰርቪስ በነፃ እየሰጡ እያስተዋወቁ አሁን ማህበራዊ ሚዲያ በቀላሉ የምንሰራው ነገር ለማስተዋወቅ እድል ፈጥሮልናል። በሱ እያስተዋወቁ የተወሰነ ገንዘብ ለመስራት መሞከር ነው። ኢሚዲየትሊ ጥሩ ኢንካም ካገኙበት ሺፍት አድርጎ ደግሞ ሙሉ ሰዓታቸውን እዛ ላይ ማድረግ አለባቸው። ሶ የሰው ልጅ ተጽዕኖ ሊፈጥር የሚችለው የተሰጠው ስጦታ ላይ ብቻ ሲሰራ እንደሆነ አውቀን አሁን እንኳን እዛ ላይ እየሰራ ያሉን ሰዎች ወደዛ ቀስ እያለን የምንመጣበትን ስትራቴጂ መቀየስ ያስፈልገናል። በጣም አሪፍ። ሌላው ቢኒ ህልመኛ መሆን ቀላል አይደለም። አንተም ሼር የምታደርገኝ ይመስለኛል ይሄንን ሀሳብ። በጣም ከባድ ነው። ወደ ህልም መሄድ በጣም ብዙ ኔጌቲቭ ነገሮች ይመጣል። ከቤተሰብ ጀምሮ ማለት ነው በጣም ይከብዳል። ከስራ ባልደረቦች ወይም ከአካባቢው በጣም ይከብዳል። ሶ ትንሽ ወደ ኋላ ያዝ የሚያደርግ ነገር አለ። እነዚህ ነገሮች አልፈህ ወደፊት ለመሄድ የሚያበረታ ነገር ምንድነው? ወይም ደግሞ ካንተ ፐርሰናል ኤክስፒሪየንሶችን ልትነግረን ትችላለህ? በጣም የሚገርምሽ ነገር ጥሩ ጥያቄ ነው። ማይ ዛሬን አይኖርም ቪዥነሪ ሰው ስንል ነገን በሚፈልገው መንገድ ይስለዋል። የሚፈልገው ቪዥን አለው። በምናቡ የሚያየው ቪዥን እሱ መኖር የሚፈልገው ነውና ያ ምን ያደርገዋል ማለት ነው? አሁን ያሉትን ተግዳሮቶች እንዲያልፍ ጉልበት ይሰጠዋል። አይ ቲንክ ሻለቃ ኃይለ ገብረስላሴ ይመስለኛል ተጠይቆ በጣም ሩጫ ላይ 10000 ሜትር ስትሮጥ መጨረሻ አካባቢ የምታመጣው ጉልበት ቀድመው የነበሩ ሰዎች ሁሉ ቀድመህ ከፊት መተ ሪከርድ መስብርበትና ተሻሽርበት መንገድ እዛሽ ሞመንት ላይ ጉልበት የምታገኘው እንዴት ነው? ምንድነው ሚስጥሩ ብለው ሲጠይቁት እዛሽ ቦታ ላይ ሆኜ ሳሸንፍ የምሸለመው ሽልማት ያ ሽልማት ደግሞ በኔ ህይወት ላይ በቤተሰቤ ህይወት ላይ የሚያመጣውን ለውጥና በረከት አያለውኝ አለ። ሽልማቱን ሳስብ ነው ኢነርጂ ይመጣዋል። እውነቱን ነው። አንዳንድ ጊዜ ሩጫ ላይ ያለን በህይወት ጉዞ ላይ ያለን ምናየው ነገር ጉልበት የሚሰጥ ወይም ጉልበት የሚነጥቅ ነገር ሊሆን ይችላል። ለምሳሌ ችግሮችን ካየን አንዳንድ ኔጌቲቭ የሆኑ ነገሮችን ካየን ስቲል ጉልበታችንን ድሬን ያደርገዋል።
ነገር ግን ይሄንን አልፈን ግን የምናሳካው ነገርና የምንሸለመው ሽልማት የምናይ ከሆነ ግን ጉልበት ይሆነናል ስለዚህ ጉልበት የሚሰጠኝ ለኔም በጣም ብዙ ጣውረዶችና አልፍ ያለው አንቺ የምታውቂው ነገር አለ ፐርሰናል ላይፍ ላይ in my business also ማልፍባቸው ያለፍኳቸው ብዙ ተግዳሮቶች ጫናዎች አሉና እነዛ ነገሮች እንዳልፍ የሚያደርገኝ ነገር እንደ ሊደር በውስጤ ያለው መፍጠር የምፈልገው ለራሴ ለማህበረሰብ ለሀገር ማበርከት የምፈልገው ፒክቸር ነው በእኛ ተቋም ውስጥ ቪዥናችን ራያችን 1 ሚሊዮን ሰዎችን ህይወት ኢምፓክት ማድረግ ነው ስለዚህ the next 4 years በመላው ኢትዮጵያ ጎልደን ሽያጭና ማርኬቲንግን ማስፋፋት ከዛ ይሄ this year ነው በ10 ከተሞች በዚህ አመት ጎልደን ሽያጭና ማርኬቲንግን በፍራንቻይዝ ማስፋፋት እንፈልጋለን next year ደግሞ በመላው ዓለም በዱባይ በሳውዝ አፍሪካ በዩሮፕ በአሜሪካ በኬንያ በሱዳን ጎልደን ሽያጭና ማርኬቲንግን በጆይንት ቬንቸር የማስፋፋት ፍላጎት አለን ያ ኢንተርናሽናል የሆነ ካምፓኒ ኢትዮጵያኖች እዚህ ሆነው ዱባይ ሄደው የሚሰሩበት ኢትዮጵያኖች እዚህ ሆነው ሳውዝ አፍሪካ ሄደው የሚሰሩበት ኢቭን በአካል ሳይሄዱ እዚህ ሆነው በመላው ዓለም ላሉ ድርጅቶች የሴልስ የዲጂታል ማርኬቲንግ የተለያዩ ሰርቪሶችን የሚሰጡበትን ውጤት ሳይው ሰዎች ህይወት ሲቀየር በዶላር ሰዎች ገንዘብ ሲያገኙ ቤተሰቦቻቸውን ሲለውጡ ሳይ ያ ምን ያደርገኛል አሁን ያለፍኩበት ያለውን ተግዳሮት በጉልበት በጣጥሼ እንዳልፍ ኃይል ይሰጠኛል ማለት ነው ስለዚህ ስለ ነገ ራእያችን በማሰብ ዛሬ ያሉትን ተግዳሮቶች ማለፍ አንድ አባባል አለ በጣም የምወደው አሰልጣኝ የሚናገረው if what you see now is not what you saw what you see is temporary ይላል አሁን የምታየው ነገር በመናበ ያየው ራእይህ ካልሆነ አሁን የምታየው ነገር ጊዜያዊ ነው ይላል ይሄ በጣም 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 ለብዙዎቻችን ትምህርት ነው ይሄን ፖድካስት ለሚያዩ ሰዎች ያየነው ራእይ ካልሆነ አሁን ያየን ያለነው ነገር ጊዜያዊ ነው ምክንያቱም ይሄ ያልፍና ነገሮች እየተሰበሰቡ እየተቀያየሩ ወዳየነው ወደ ራእያችን እየተገጣጠሙ ይመጣሉ ዮሴፍን ታሪክ ብናየው በሌላ ፖድካስት ላይ አንስቼዋለሁ ያየው ንጉስ ሲሆን ወንድሞቹ ሲዘግዱለት አባቱም ደግሞ በቃ ትልቅ ቦታ ሲደርስ ነው ያየው ነገር ግን የገጠመው ነገር በጉድጓዱስ መጣል ነው በግብጽ ላለ ሰው በባርነት መሸጥ ነው ከዛ ማልፎ እስር ቤት መግባት ነው እና ዮሴፍ ዝም በየሳስበው ያየው ንጉስ ሲሆን ነው in reality ግን እስር ቤት ነው ያየው ወንድሞቹ ሲዘግዱለት ብዙ ሰዎች ሲዘግዱለት ነው አባቱም ሲመግብ ነው ቤተሰቡን ያየው in reality ግን ባርነት ውስጥ ነው ያለው ስለዚህ ይሄ ምን ኮንትራዲክት ያደርጋል ስለዚህ በዮሴፍ አይምሮስ መፈጠር ያለበት ነገር ምንድነው ማለት ነው ኦኬ ያየውት ንጉስ ሆኖ ያየውት ወንድሞቼን ቤተሰቦቼን ስመግብ ነው ስለዚህ ይሄ እስር ቤት ያለው ነገር ጊዜው ነው ያልፋል ማለት አለበት አሁን ባርነት ውስጥ ያለው ለጊዜው ነው ያልፋል ስለዚህ ያ ባርነትም ያ እስር ቤትም ያለው ነገር አልፎ ለንጉሱ ህልም በመፍታቱ ምክንያት ንጉሱ ምን አደረገው በዛን ጊዜ የመጣውን አስቸጋሪ የረሃብ ጊዜ እንዲያልፍ ስለረዳው ንጉስ አርጎ ወይም ደግሞ ጠቅላይ ሚኒስትር አርጎ እዛ ቦታ ላይ ሾመውና ወንድሞቹ በረሃብ ምክንያት ወደ ግብጽ ምግብ ፍለጋ ሲመጡ ያቃቸዋል እነሱ አላወቁትም እንዳየው ይሆናል ማለት ነው ስለዚህ አንዳንዴ ራእይ አይተናል ምናልፍበት ነገር ግን ኮምፕሊትሊ ከራእያችን ጋር አንድ አይነት ላይሆን ይችላል ቢሆንም ግን መንገዱ በዛ መንገድ አድርጎ በየትም በኩል አድርጎ ወደ ራእያችን ስለሚመጣ የምናየው ነገር አለማመን ለዚህ ነው ዮሴፍ ባይዘው ልጨምርልሽ ተክቶ ነበር የሚሰራው ባርነት ውስጥ በያለ በጣም ብዙ ባሮች ነበሩት የተሸጠበት ባሪያ ግብጽ ሀገር ያለው ንጉስ ማለት ነው ወይም ደግሞ ጌታው ማለት ነው ብዙ ባሮች ነበሩት ግን ዮሴፍ በጣም ታማኝና ታታሪ ስለነበረ ነው ሾሞ ሲሄድ ውክልናው ሰጥቶት ሄደው እስር ቤት ውስጥ ገብቶም ዝም ብሎ እስር ቤት ሰው ታሳሪ አልነበረም እስር ቤት ውስጥ ባለው ታታሪነትና ባለው ንቃት ባለው ሞራልና በሚያበረክተው አገልግሎት ከእስር ቤት ውስጥም ምኑ ተሽሞ ነበር እስር ቤት አለቃ ሁሉ ሆኖ ነበር ስለዚህ አንዳንዴ ቢዝነስ ስንከፍ የራሳችንን ካምፓኒ ኦን ስናደርግ ኢንተርናሽናል ብራንድ ስንፈጥር አይተን ራእይ አሁን ተቀጥረን የምንሰራ ሰዎች ካለን አሁን ተቀጥረን እየሰራን ታማኝ ጥሩ አገልጋይ ጥሩ ሰራተኛ መሆን መቻል አለብን እኔ እንደውም እንትን አስተምኩ የሚገርም እንደዚህ የምናልፈባቸው መስመሮች የህይወት መንገዶች እኛን እየሰሩን እንዳሉ ፊል አደረኩ እኛን እየሞረዱን እንዳሉ ያው እንደ ክርስቲያን
ክርስቶስ ነው እኛ በጣም ትልቁ ቤስት ሊደራችን የምንለው የሚገርም ክርስቶስ ለ30 አመት ካርፔንተር ነበር ያናጺ ሰራተኛ ማለት ነው አላማው ግን እሱ አልነበረም ግን እቺ 30 አመቷ ለሱ ፓዝ ነበረች የሚያልፍባት ህይወቱ የሚሞረድባት ስቴጅ ነበረችና አሁን ያለፍንባቸው ያሉ ችግሮች እኛን እየሰሩ ነው ያሉ ነገሮች ናቸው ወደ ትክክለኛው መንገድ እንድንገባ ጥሩ ሆነ ፓዝ ናቸው ያስባለው ተመልካቾቻችን ቆንጆ ጊዜ ያሳለፋችሁ እንደሆነ ያስባለው ቪኒ በስተመጨረሻ ለተመልካቾቻችን ለቪዥነሪዎች ማስተላለፍ የምትፈልገው ነገር ካለ ጥቂት ደቂቃ ልስጥ እኔ ምንድነው መመክራቸው መደበኛ አንድን የተለመደ ወይ መደበኛ የሚባል ሰው ወይም እንደ አብዛኞቻችን ኖርማል የሆነን ሰው መሪ የሚያደርገው ራዕይ ስለሆነ ወረቀትና ስክሪፕቶ ይዞ አንድ ሰው ይሄንን ፖድካስት የሚያሰው ቁጭ ብሎ ምን አይነት ህይወት መኖር ፈልጋል ምን አይነት ነገር ለሰዎች ማበርከት ፈልጋል እኔስ ምን ማግኘት ፈልጋለሁ መቼ እንዲሆን ይሄ ፈልጋለሁ ብሎ ልቅም አድርጎ መጻፍ አለበት ምን አይነት ሰው እንደሆን ምን አይነት ስራ መስራት ነው የምፈልገው ምን ማበርከት ነው የምፈልገው ሁሉ ጊዜ ቪዥን ከሰው ልጅ የሚሻገር ነገር ነው አንድ ሰው ትልቅ ቤትና ትልቅ መኪናና ባንክ ቤት ውስጥ በቢሊየን የሚቆጠር ብር ነው የሆነኝ ፈልጋለሁ ያ ቪዥን ነው ካለ it's not true vision it is ambition it's personal ambition የግል ምኞት ነው የግል ያ ቪዥን ራዕይ ሁሉ ጊዜ ለሰዎች የሚሻገር ነው ባለ ራዕይ ብለን የምንጠራቸው ሊደሮችም እዚህ ፕሮግራም ላይ ለሰዎች ዋጋ የከፈሉ ሰዎች ናቸው ማርቲን ሉተር ኪንግ I have a dream ብሎ ለጥቁር ህዝቦች አሜሪካ ላይ ለነበሩ ነው ያየው አረ ኔልሰን ማንዴላ ለራሱ አይደለም በዛን ሰዓት ለነበሩ ሰዎች ነው ዋጋ የከፈሉ እነ ማህተማ ጋንዲ ህንድን ከባርነት ለማውጣት በእንግሊዝ ቀኝ ግዛት ውስጥ ከ500 ዓመት በላይ ሲማቀቁ ዋጋ እንደውም በጣም የሚገርምሽ ነገር ባለራዕዮች ዋጋ የሚከፍሉት ለሌሎች ሰዎች ነፃነት ሲሉ ነው ለሌሎች ሰዎች ነፃነት እነሱ ዋጋ ይከፍላሉ እነሱ እንደውም አይጠቀሙም ብዙ ጊዜ የሚገርምሽ ነገር ስለዚህ ምንድነው ያደረገው ማህተማ ጋንዲ በቃ ራሱ ላይ የሞት አዋጅ ነው አልበላም ነው ያለው አልመገብም አለ አገሬ ህንድ ነፃ እስክትወጣ ድረስ ምግብ አልበላም ሊያስበሉት አስገደዱት አልበላም አለ እሞታለሁ በቃ ወይ አገሬ ነፃ ትወጣ ወይ እሞታ በዚህ አይነት መንገድ ቆራጥ የሆኑ ሰዎች ናቸው ምን የሚያደርጉት ሌሎች ሰዎች ነፃ የሚያስወጡት ማለት ነው በጣም ትክክል ሙሴንም ብናይ ከግብጽ እስራኤሎች ሲያስወጣ ዋጋ የከፈለው እሱ ነው ፊት ለፊት ቀድሞ የተጋፈጠው ነፃ ያወጣው ህዝብ ሌላ ነው ስለዚህ ባለራዕይነት ለራስ ሆድ ብቻ አይደለም አንዳንድ ሰው መኪና መቀየር 2 3 4 ቤት መግዛት ለሱና ለሚስቱ ለልጆቹ ነው ይሄ አይደለም ትሩ ቪዥን አሁን ላለው ችግር ሀገራችን ውስጥ ላለው ችግር እኔ ጋር መፍትሄ አለ እኛ ለምሳሌ ጎልደኖች 1 ሚሊዮን ሰዎች ጋር ኢምፓክት እናደርጋለን ስንል ብዙ ወጣቶች ስራ እድል እንዲያገኙ ብዙ ወጣቶች አቅማቸውን እንዲያውቁ ክህሎታቸውን እንዲያሳድጉ መሪዎች እንዲሆኑ እነሱን ፈጣሪ የሰጣቸውን ስጦታ ወደ ምድር አበርክተው ራሳቸውን ማህበረሰብን አገር እንዲቀይሩ ያዝ ነው ለዚህ ዋጋ እየከፈልን ወደፊት እየሄድን ነው ስለዚህ እኛ ምንድነው በዋናነት እኛ እናገኛለን ሳይሆን ሰዎችን እንቀይራለን ነው ሰዎችን ለውጣለን ነው ስለዚህ ቪዥናቸውን ሲጽፉ ሁሉ ጊዜ ማየት ያለባቸው ምንድነው ማበርከት የሚፈልገው ከዛም ጋር ማብሮ ደግሞ የሚያገኙት ደግሞ እኔስ ምን ማግኘት ፈልጋለሁ ኦፍ ኮርስ የተሻለ ኑሮ የተሻለ ድርጅት የተሻለ ቢዝነስ ያስገኝ ሁሉ ጊዜ ከአገልግሎት ከሰዎችን ከረዳም በኋላ የሚመጣ ነገር ነው መቼ ሊሆን እንደምንፈልግ ደግሞ መጻፍና ያንን በዝርዝር የጻፍነውን አጠር አድርገን በስቴትመንት መልክ ቪዥን ስቴትመንት አድርገን መጻፍ አለብን ከዛ በአቅራቢያችን የምናየው አልጋችን አካባቢ ወይም ደግሞ ስልካችን ላይ ያን ነገር ጽፈን ይዘን ሁሉ ጊዜ ፍራስትሬትድ ስንሆን ህይወት አለገፋ ሲለን ቻሌንጅ ሲሆንብን ያን ያነበብን ምን ማድረግ አለብን ይሄንን ጊዜያዊውን ቻሌንጅ ለማለፍ ጉልበት ማግኘት መቻል አለብንና በእርግጠኝነት ይሄን ካደረጉ ወደ መሪነት የሚወስዳቸው መንገድ ላይ ይጓዛሉ ማለት ነው በተረፈ በስተመጨረሻ መጨምረው ያዩትን ቪዥን መጓዝ መሆን በታማኝነት ማድረግ ብቻቸውንም ቢሆን መጓዝ ያስፈልጋል እንጂ ሌሎች ሰዎች እንዲከተሏቸው ቆሞ መጠበቅ አያስፈልግም ያየነው ራዕይ እንዲሳካ እኛ መጀመሪያ መንገድ እንጀምር እኛ ስንጀምር ሰዎች ደግሞ የኛን ትጋት የኛን ፓሽን ያዩ ሐሳባችን ላይ ይጋራሉ ይከተሉናል ሶ በጋራ ትልቅ ነገር ዓለምን የሚቀይር ሰዎችን የሚቀይር ነገር መስራት እንችላለን ብያለሁ በጣም ትክክል ነው እኛ ሰርቪሳችንን በሰጠን ቁጥር ምን ፈልጋቸው ሌክቸር ነገሮች መኪናው ቤቱ ምኑ እንደ ሪዋርድ ተከትሎ መጣቱ ማይቀር ነገር ነውና መጀመሪያ ሰርቪስ ላይ ማተኮራችን የተሻለ ይሆናል ተመልካቾቻችን ለዛሬ የነበረን ቆይታ ይሄንን ይመስላል በቀጣይ ሳምንት ደግሞ ከተለያዩ እንግዶች ጋር በተለያዩ ርዕሶች የምንመጣ ይሆናል ቻናላችንን ላይክ ሰብስክራይብ አድርጉ እንዲሁም ለሌሎች ወዳጅ ዘመዶቻችሁ ሼር አድርጉ እናመሰግናለን